ተነስተን አንድ ነገር ለመስራት እንሞክራለን። ያ ነገር ይሳካልን ወይ ላይሳካልን ይችላል። ስሜ ከነዘር ይባላል። ታክሲ ታሪክ የሚባል የስልክ አፕሊኬሽን ለመስራት የማደርገው ሙከራ ነው። ዩኒቨርሲቲ ተማሪ ነኝ። ዩኒቨርሲቲ ተማሪ ለመሆናችሁ የተለያዩ ችግሮች ሊያጋጥማችሁ ይችላል። አንደኛ የስራ ቦታ የለኝም፣ በዚህ በዶርም ውስጥ ነው የምሰራው። ሁለተኛ ደግሞ ላፕቶፕ ስለሌለኝ ሙሉን በስልክ ነው የምሰራው። ሌላኛው ደግሞ የኢንተርኔት ችግር፣ ኢንተርኔት በተደጋጋሚ ይቆረጣል። የሰራችሁትን ነገር መሞከር ይከብዳል። በስልካችሁ ላይ አብዛኛው ኮድ የምታደርጉትን ነገር ኦንላይን ስላሉ በኦንላይን እንደ ጊታር ምናምን ያሉት የሚጠቀመው። ስለዚህ ኦንላይን የኢንተርኔት ችግር ይኖራል። ግን እነዚህ ሁሉትን ነገር ቢጠቋቁ እንዴት የሶፍትዌር ማፕ እንደምንሰራ ከዛሬ ጀምሮ ብሎግ የምናደርገው መጀመሪያ ደርስ ከሚሆኑ የተለያዩ ዲዛይኖች አውጥተናል። እዚህ ጋር ያወጣናቸው ለተለያዩ ቦታዎች ነው። ለዩአዩ፣ ለማፕ፣ ለበተን ምናምን የተለያዩ ዲዛይኖች አውጥተናል። እንዲሁም ደግሞ ለናቪጌሽን ሲስተሙ እንትን አውጥተናል፣ ዲዛይን አውጥተናል። በዚህ ዲዛይን መሰረት ነው የምንሄደው። አሁን ዲዛይን አውጥተን ጨርሰናል። ስለዚህ የሚቀረን ከዚህ በኋላ ወደ ዩአዩ ምናምን ሰርተን ስለጨረስን ዩአዩ መሰረት እንደምታዩት ሎጎን ሰርቶ አውጥቶልናል። በጀሚናይ ሰርተናል። ለምን እንደሆነ አላውቅም። የታክሲ ዲዛይን ታክሲ ፎቶ አስገብቼለት አጥፍቶታል፣ አያሳይም። ብቻ ሎጎን ጨርሰናል። በእንደዚህ አይነት ሎጎ ነው። ትንሽ ብቻ ሞዲፊኬሽን በራሳችን በብዙ ኤዲት አድርገን ትንሽ የሆነ ነገር እንቀይርና የምናስገባው ይሆናል። ሎጎ ሞዲፊክ ተደርጎ አሁን ይሄኛውን ይመስላል። ትንሽ ኤዲት ካደረኩት በኋላ እንደዚህ አይነት ሆኖልናል። ሻብሪ ሲስተም ከሚስተዳችሁ ነገር አንዱ ኤዲት ስታደርጉ በስልካችሁ ከሆነ በከለር ያሳያችሁ ኮድ እና እዚህ ጋር እንደምታዩት እንደ ቴክስት ነው የሚመስለው። ላይክ ነጭ ምናምን የሚለውን ነገር ማወቃችሁ ግን ላይክ አውትፑቱ ላይ እንደምታዩት እዚህ ጋር ከለር አለው። አውትፑት ካደረጋችሁ በኋላ ሁሉ ነገር የምትሉት አውትፑት ማድረጋችሁ ደግሞ ታችሁ የተወሰነ ሰዓት 5 ወይ 2 ደቂቃ መጠበቅ አለባችሁ። 2 ደቂቃ ምናምን ከጠበቃችሁ በኋላ ነው ስህተት ይኑሩ አይኑሩ ማወቅ የምትችሉት። ከዛ በኋላ ስህተቱን ራሱ ምን ጋር እንደሆነ አይነግራችሁም፣ ወይ አይከፍትላችሁም፣ ወይ ሎዲንግ ስክሪን ላይ ይቀራል እና እነሱ ነገሮች ፊክስ ለማድረግ ትንሽ ያስቸግራል። በስልክ ስትሰሩ አንድ አድ የሚያሳይ እንትን አያገኘው ዌብሳይት እና እሱን የተጠቀምኩት ከላይ ስክሪኑ አካባቢ የምትመጣ አድ መኖር ነበረባት፣ እሱ አልመጣች። ሁለተኛ ደግሞ ሌላም አድ ጨምሬ ነበር። እችኛው አድ ስከፍተው ብላክ ስክሪን ብላንክ ነው፣ ምንም ነገር የለውም። እሱንም ፊክስ ለማድረግ እንሞክራለን። እንትኖቹ ጋር እያወራን ነበር። ይሄ አድ የሚያሳዩት ዋና ሰዎች አሉ፣ ከእነሱ ጋር እየተጻጻፍኩ ነበር። ይሄኛው ሰውዬ ነው ተጻጻፍ ጀምረን ችግሩ ምናምን ነግሬው ነበር። ከዛ ኮዱን እና ዌብሳይቱን ላክልኝ ብዬ ላኩለት። ከዛ እሱ ጋር እንደሚሰራ ነው የነገረኝ። እሱ ላይ እንደምታዩት አድ ያመጣል፣ እኔ ጋር ነው አያመጣም ያለው። ሜቢ ስልክ ተደጋጋሚ ስለሆነ ወይም ደግሞ ቪፒኤን እየተጠቀምክ ስለሆነ ሊሆን ይችላል አለኝ። ከዴቨሎፐሩ ጋር እያወራን ነው። ሁሉም ነገር ተስተካከለ በኋላ አፑን ሙሉ ለሙሉ ማሳያችሁ ይሆናል። አፑ እንግዲህ በአንድ ሳምንት ውስጥ የተሰራው ይሄን ይመስላል። እንደምታዩት የተለያዩ ታክሲዎች አሉ፣ ባጃጆች፣ እንደውም ደግሞ ራይዶች ቦታ ያሳያል። የራይዱ እርግጠኛ አይደለም፣ ልንቀይረው እንችላለን። ግን ሚኒባስ ስንለውን የሚኒባስ የት ሰፈር እንዳለው ያሳየናል። ለምሳሌ አንዱን ሚኒባስ ነክተን የት እንዳለ ወዴት እንደሚሄድ ያሳየናል። የሚሰሩበት ቀን መች እንደሚሰሩ ያሳየናል። ከዛ ናቪጌሽን ማፕ በምንልበት ሰዓት ትንሽ ሎድ ካደረገ በኋላ የት አካባቢ የቦታዎቹን ያሳየናል። ይሄ ታክሲዎቹ ያሉበት ማለት ነው። ስለዚህ ሰዎች ኤስቲሜት አድርጎ ስንት ደቂቃ ይፈጅባቸዋል፣ በስንት ደቂቃ እዛ ይደርሳሉ የሚለውን ኤስቲሜት አድርጎ ይሰጣል። ለአሁን ኤስቲሜት የሚያደርገው ትክክል አይደለም፣ ላይክ እንትናል አኪዩሬት አይደለም እና እሱን ነገር ትንሽ ፊክስ መደረግ አለበት። እሱን ፊክስ እናደርጋለን። በሁለተኛ ደረጃ ደግሞ የብዙ ታክሲ ቦታዎች እንትን መደረግ ያስፈልጋል። ይሄ ዳታ መሰብሰብ ያስፈልጋል። የት እንደሚሄዱ እያንዳንዱ ሰፈር ያሉ ታክሲዎች እሱን ዳታ ሰብስበን ኦልሞስት በሁለት ወይ በአንድ ወር ውስጥ ሙሉ አፑ ተጨርሶ ለህዝብ የሚቀርብ ይሆናል። መሞከር የምትፈልጉ ሊንኩ ከስራ አስቀምጥላችኋለሁ፣ እየገባችሁ አፑ መሞከር ትችላላችሁ።